ነብያችን አለይሂ ሰላቱ ወሰላም መሞታቸው ከተረጋገጠ በኋላ የነበረው ክስተት አይሻ ረዲየላሁ ዐንሃ ለአባቷ ለአቡበክር ሲዲቅ መልእክት ላከች። ከዛም አቡበክር ሲዲቅ ረዲየላሁ ዐንሁ ወደ አይሻ ቤት መጡ። ገብተው የነብዩን አለይሂ ሰላቱ ወሰላም ፊት ሲከፍቱት የነብዩ አለይሂ ሰላቱ ወሰላም ፊት እንደ ብርሃን ያበራ ነበር። ታዲያ በዚህ ጊዜ አቡበክር ሲዲቅ በጉልበታቸው ተንበርክከው ወደ ሰማይ ያዩ ውድ ጓደኛዬ ብለው ስቅስቅ ብለው አለቀሱ። ከልጅነታቸው ጀምሮ በጣም የሚዋደዱ ጓደኛሞች ነበሩ። አቡበክር ሲዲቅ ለነብያችን አለይሂ ሰላቱ ወሰላም ወጣት ልጃቸውን ነበር የዳሩላቸው። አቡበክር ሲዲቅ በድጋሚ የነብዩን አለይሂ ሰላቱ ወሰላም ግንባር እየሳሙ አንተ የተመረጥክ እያሉ አነቡ። አቡበክር ቤት ውስጥ ሆነው ሲያነቡ ዑመር ከቤት ውጭ ሆነው ሰሃባዎችን እያሳመነ ነበር። ረሱል አለይሂ ሰላቱ ወሰላም ሙቷን የሚል ካለ በራሴ ሰይፍ ነው አንገቱን የምቆርጠው ሲላቸው አቡበክርም ወደ ውጭ ወጡና ያ ዑመር ንግግርህን አቋርጠህ አዳምጠኝ አሉት። ዑመርም ያ አቡበክር አትሰማም እንዴ? ሰሃባዎች የሚሉትን ነብዩ አለይሂ ሰላቱ ወሰላም ሞተ እያሉ እኮ ነው አለ ዑመር እውነቱን ላለመቀበል። ታዲያ በዚህ ጊዜ አቡበክር ሲዲቅ ወደ ሰሃባዎች ዘወራሉና ታሪካዊ ንግግራቸውን ተናገሩ። ከመካከላችሁ ሙሐመድን የሚገዛ ካለ ሙሐመድ ሙቷል፣ ከመካከላችሁ አላህን የሚገዛ ካለ አላህ በእርግጥም የማይሞት ዘላለማዊ የሆነ ጌታ ነው ብለው ተናገሩ። በዚህን ጊዜ ዑመር ረዲየላሁ ዐንሁና ሰሃባዎች በጉልበታቸው ተንበርክከው ስቅስቅ ብለው አለቀሱ። የነብዩ አለይሂ ሰላቱ ወሰላም ወደ አኺራ መሄድ ለሰሃባዎች እጅግ ከባድ ነበር።